ሰበር ዜና ኢራን በሊባኖስና በጋዛ እየተካሄደ ያለው ጥቃት ሊታገሱት የማይችል ደረጃ ላይ መድረሱን እየገለጸች ነው። በእስራኤልና በሊባኖስ ታጣቂ ቡድን ሄዝቦላ መካከል ያለው ድንበር ተሻጋሪ ጥቃት ተባብሷል። አሜሪካ ግጭቱን ወደ ቀጠናዊ ጦርነት እንዳያድግ ከፍተኛ ዲፕሎማሲያዊ ግፊት እያደረገች ነው። በተጨማሪ አሜሪካ ለእስራኤል የምታደርገውን የጦር መሳሪያ ድጋፍ እንደቀጠለች ነው። በሊባኖስ በሺዎች የሚቆጠሩ ሰዎች ከመኖሪያ ቀያቸው መፈናቀላቸው ተገለጸ። በጋዛ ያለው የተኩስ አቁም ድርድር አሁንም እልባት ያላገኘ ሲሆን ይህም ከሊባኖስ ግጭት ጋር ተያያዥነት እንዳለው ተነግሯል። ሰላም ውድና የተከበራችሁ የአፍታ ኒውስ ተከታታዮች የሰዓቱን ሰበር የተባሉ መረጃዎች ይዤላችሁ ቀርቤያለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እና የደወል ምልክቱን በመጫን ቤተሰብ ይሁኑ። የሰዓቱን ሰበር መረጃዎች እንደሚከተሉት ይዤላችሁ ቀርቤያለሁ። በእስራኤልና በሄዝቦላ መካከል ያለው ግጭት ካለፉት ጥቂት ሳምንታት ወዲህ ከወትሮ በተለየ መልኩ ወደ ከፍተኛ ደረጃ ተሸጋግሯል። እስራኤል ሰሜናዊ ክፍል ነፃ ማውጣት ዘመቻ የሚል የሄዝቦላ ሮኬት ማስወንጨፊያዎችና የከርሰ ምድር መቃብሮች ኢላማ እያደረገች ነው ተብሏል። በተለይም የሄዝቦላ ከፍተኛ አዛዦች በሰው አልባ አውሮፕላን ወይም ድሮን የመግደል እርምጃዎችን አጠናክራ እየቀጠለች ይገኛል። ሄዝቦላ ቀደም ሲል ጥቃቱን በድንበር አካባቢ ብቻ ገድቦት የነበረ ቢሆንም አሁን ግን ረጅም ርቀት የሚጓዙ ሚሳኤሎችን ወደ ሃይፋና ወደ ቴል አቪቭ አካባቢዎች በመተኮስ ምላሽ እየሰጠ ነው። ይህም እስራኤል የሚሳኤል መከላከያ ወይም አይረን ዶም ስርዓቷን በሙሉ አቅም እንድትጠቀም አስገድዷታል። በሌላው ዜናችን ኢራን የሄዝቦላህና የሐማስ ዋነኛ ደጋፊ በመሆኗ በወቅታዊ ሁኔታ ላይ ቀጠናው ሰላም ይወስነዋል ተብሏል። ሊታገሱ ማይቻል ደረጃ ላይ መድረሱን ኢራን ማስታወቋን ተከትሎ ኢራን ይህንን ቃል መጠቀሟ እስራኤል ቀይ መስመር አልፋለች የሚል መልእክት ለማስተላለፍ ነው ተብሏል። ኢራን እስራኤል ሊባኖስን ሙሉ በሙሉ የምትወር ከሆነ መላው የመቋቋም ግንባር ኢራን በየመን ያሉ ሁቲዎችና በኢራቅ ያሉ ታጣቂዎች በጋራ ምላሽ እንደሚሰጡ አስጠንቅቃለች። ኢራን በአንድ በኩል ሄዝቦላ እንዲዳከምባት እንደማትፈልገው ሁሉ ሌላ በኩል ደግሞ ከአሜሪካ ጋር ወደ ቀጥተኛ ጦርነት መግባት የኢኮኖሚ ጫናዋን ስለሚያባብሰው ሁኔታውን በከፍተኛ ጥንቃቄ እየተከታተለችና ጥንቃቄ ያለው ውሳኔ እየወሰነች ይገኛል። በሌላው ዜናችን አሜሪካ የሊባኖስ ድንበር ግጭት ወደ ከፋ ጦርነት እንዳያመራ በፈረንሳይ በኩል የሽምግልና ጥረት እያደረገች ነው ተብሏል። ዓላማዋ ሂዝቦላ ከድንበር ራቅ ብሎ እንዲያፈገፍግና እስራኤል ደግሞ የምድር እንዳታካሂድ ለማሳመን ነው ተብሏል። ምንም እንኳን ዲፕሎማሲያዊ ብትልም አሜሪካ ለእስራኤል የምታደርገው የቢሊዮን ዶላር ጦር መሳሪያ ድጋፍ፣ ቦምቦች፣ በሚሳኤል መከላከያ የሚያገለግል ጥይቶች መስጠት አላቋረጠችም። ይህ ድርጊት በአረቡ ዓለም አሜሪካ ጦርነቱን እያባባሰች ነው የሚል ትልቅ ቅሬታ አስነስቷል። በሌላው ዜናችን ሊባኖስ ከ500,000 በላይ ሰዎች ቤታቸውን ጥለው ወደ ሰሜን ቤይሩት ተሰደዋል። ትምህርት ቤቶችና የመንግስት ተቋማት ወደ መጠለያነት ተቀይረው እያገለገሉ ይገኛሉ። ይህም በሀገሪቱ ላይ ከፍተኛ የማህበራዊ ቀውስና ጫና ፈጥሯል ተብሏል። ሄዝቦላ በግልጽ ጥቃቴን የማቆመው በጋዛ የተኩስ አቁም ስምምነት ሲደረግ ነው ብለዋል። في هذه الذكرى ومن أمام هذا المعلم هي أن شعبنا الذي طرد እስራኤል ሁለቱም ግንባሩ ለይቶ ማየትና መምታት ብትፈልግም በጋዛ ያለው ድርድር በታገተ ቁጥር በሊባኖስ ያለው ጦርነት የመቀጠል እድሉ ከፍተኛ ነው ተብሏል። ምክንያቱም ሁለቱም ወገኖች የበላይነቱን ሳንይዝ አንደራደርም ብለዋል። የቀጠናው ውጥረት በአሁኑ ሰዓት በክር ላይ የተንጠለጠለ ሲሆን ማንኛውም ትንሽ ስህተት ወይም የኢራን ቀጥተኛ ጣልቃ ገብነት ሁኔታውን ወደ ሰፊ የቀጠና ጦርነት ወይም ወደ ሶስተኛው የዓለም ጦርነት እንደሚዘዋወር ተንታኞች ገልጸዋል። ለሰዓቱ ይዤላችሁ የቀረብኩት አጫጭር መረጃዎች ይህን ይመስሉ ነበር። እናንተም ሐሳብ አስተያየቶቻችሁን ኮሜንት ላይ በመጻፍ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ላይ ርሳው